መምህሩ ተገርሞ ይመለከተዋል። ምክንያቱም ይሄ ልጅ በድካሙና በድንጋዩ ክብደት እግሩ እየተንቀጠቀጠ ነገር ግን ልምምዱን እንደቀጠለ ነበር። መምህሩም ጮክ ብሎ ውሃ እንዲያመጡለት አዘዛቸው። ሚንግም ከጠጣ በኋላ መምህሩ ምን እንደተፈጠረ ጠየቀው። ሚንግም ተማሪዎቹ ልምምድ በመውደዳቸው ምክንያትና በሞራላቸው ብዛት ነው እንጂ ምንም የሚያሳስብ ነገር የለም ብሎ መለሰለት። ነገር ግን መምህሩ ያስተዋለው ነገር ቢኖር ልጆቹ ሚንግን እንደሚፈሩ ነበር። ልምምድ ብሎ መሞት እስከሚያደርሳቸው ድረስ ቢያሰቃያቸው ቃል ካፋቸው ሳይወጣ ይታዘዙለታል። መምህሩም ሚንግን ጅል እንደሆነና መተኛት ባለበት ሰዓት ማን ተለማመድ አለ። በስርዓት ካልተኛክ ደግሞ ሰውነት እንዴት ነው የሚያድገው ብሎ ተቆጣው። ሚንግም እንደዚህ ከሆነ ከዚህ በኋላ በጠዋት አልለማመድም ብሎ መለሰለት። መምህሩም የሚንግ መልስ ያሳስበዋል። ምክንያቱም በሳይኮሎጂካል መንገድ ሊቀጣው ፈልጎ ነበር። ማለት ሚንግን ያለ ፍቃዱ እንዳይለማመድ ሊያደርገው ፈልጎ ነበር። ነገር ግን ሚንግ መንገዱን ገለበጠበት። ሚንግም በእርግጥ የመምህሩን እቅድ ተረድቶ ነበር። መምህሩም ያለውን ነገር ሊያስተካክለው ይሞክራል። ነገር ግን ሚንግ መምህር ሾ 1 ወር ብቻ ስጠኝ፣ 1 ወር፣ በ1 ወር ውስጥ ብቻ እነዚህ ልጆች እንደምቀይር አሳይሃለሁ ብሎ እንደዛ አይደል ውድ ጓደኞቼ ለ1 ወር በሙሉ አብረን እንለማመዳለን አለ። መምህሩም ወደ ልጆቹ ሲመለከት ሁላቸውም ያለምንም ቅሬታ ሲሰሙት ያገኛል። መምህሩም ይሄ አጭበርባሪ በቀላሉ ሊቆጣጠራቸው ቻለ፣ እንደዚህ ከሆነ ይቀጥል፣ በ1 ወር ውስጥ ምን እንደምታመጣ እናያለን ብሎ በደንብ እንዲተኛና መጀመሪያ ተማሪዎቹም ከልምምዱ በፊት እንዲያክማቸው ነገረው። ሚንግም ሰምቻለሁ እንደተፈጸመም ቁጠረው ብሎ መለሰለት። መምህሩም በጭንቀት የተሞላ ፈገግታን አሳየው። ምክንያቱም ይሄ ልጅ በ1 ቀን ውስጥ የመምህሮችን ስልጣን ወስዶ ተማሪዎችንም በእጁ አስገብቷል። የተፈጠረውን ካየ በኋላ ከሚንግ ጋር ለመሄድ ወሰነ። ጮክ ብሎ እናንተ ተማሪዎች ለልፋታችሁና እንደ ብረት የጠነከረ የልምምድ ፍላጎት እንዳላችሁ ስላየው ከዚህ በኋላ በዚህ መንገድ ለ1 ወር እንደዚሁ ትቀጥላላችሁ አላቸው። ተማሪዎችም መምህር ሆይ አድነን፣ እንደዚህ ትተኸን አትሂድ ሲሉ ሚንግ በፍቅር የተሞላ ፊቱን እያሳያቸው ለምን ታጋንናላችሁ? በእርግጥ እኔ አልገላችሁም፣ ነገር ግን ከዚህ የበለጠ ለመግባባት መቀጣት አለባችሁ ብሎ አሁንም አስገብቶ ቀጠቀጣቸው። ሚንግም የውስጠኛ ኃይሉ ቀስ በቀስ እየጠነከረና እየጠራ እንደሚመጣ አስተዋለ። አሰራሩም በጣም የሚቆይና ጊዜን የሚወስድ ነው። ቢሆንም ሁሌም መሰረታዊ ነገሮች ቀዳሚ ናቸው። ስለዚህ ትዕግስት ብቻ ነው የሚያስፈልገው። አሁን በሰበሰባቸው መረጃዎች በእርግጥ ሴክቷ ለመውደቅ እንደቀረበችና የሴክቷ አባሎች ዣንግ ጆንግ የሴክቷ ፕሬዝዳንት፣ ኡናም እና መምህር ጆ ተራ ደካማ ሰዎች ናቸው። ስለዚህ አሁን ያሉትና ከእነሱ በኋላ የሚመጡ ትውልዶች እንደዛው ደካሞች ናቸው። በዚህ ነገር ምንም ማለት እንደማይችልና በእነሱ እንደማይፈርድ፣ ምክንያቱም ያለምንም ጥበብና ችሎታ ቢያንስ ገንዘብ ራሱ ሳይኖራቸው ሴክቷን እስካሁን ማቆየታቸው ራሱ በቂ ነው። ነገር ግን አሁን ይሄ ማሰብ ምንም አይቀየርም። ዋናው ነገር ተግባር ነውና ዋሳንም በድጋሚ የሚያነሳት እኔው ራሴ ቺንግሚንግ አለው። የሆነ ልጅም ጆ ላይ ጮክ ብሎ የሆነ ነገር እንዲያደርግና በልምምዱ ምክንያት ምግቡን ራሱ መብላት እንዳቃተው ተናገረ። ጆም ዝም እንዲልና ነገሩን እንዲላመድ ነገረው። ከዛ ዮንግ ቾንግን ለብቻ እንዲነጋገሩ ጠየቀው። ጆም ይሄን ሰሞን በሚንግ ልምምዶች ምክንያት አንድ ነገር እንዳስተዋለ እሱም በጣም ደካማ መሆኑ ነው። በመጀመሪያ ዋሳኒ የመጣው ከቤተሰቦቹ ትንሽ ለመፋታት ብሎ ነበር። ነገር ግን አሁን ይሄን የፉክክርና የፊልማን ህይወት እየወደደ መጥቷል። ጆንግም እኔም እንደዛው ይሄን ነገር አስተውያለሁ። በፊት የኃይል ገደባችንን ተፈታትነን አናውቅም። ነገር ግን ያ ልጅ በሰውነቱና በእድሜው ከኛ በታች ቢሆንም ነገር ግን ከኛ የበለጠ ጠንካራ ነው። ሴክቷንም ለማጠንከር ሲል እንደዚህ ሲለማመድ ሲያይ እሱም ከዚህ የበለጠ እንዲጠነክር እሱም ከሱ ጋር መንገዱን ሊቀጥል ይፈልጋል። ከዛም ፈገግ ብሎ ያን ነገር እሱም እያሰበበት እንደነበረ ነገረው። ሚንግም በእንጨቱ ላይ በመጨረሻ መቀየር የሚችሉና ከኔ ጋር መቀጠል የሚችሉ 2 ሰዎችን አግኝቻለሁ። ይሄም ተስፋ ይሰጠዋል። ነገር ግን አሁን ሌሎች ችግሮችን ለመፍታት ማሰብ አለብኝ ሲል ችግሩ በራሱ መጣለት። የሆነ ሰው በሩን እየደበደበ ዣንግጆን በሩን ክፈት ብለው ፕሬዝዳንቱን እየጠሩ በሩን ሰበሩ። ሚንግ ምን እንደተፈጠረ ለመረዳት ይሞክራል። ሰዎቹም የተበደራችሁንን ብር ክፈሉ ሲሉ ይሰማል። ሚንግም ድህነታችን ሳይበቃን በዛ ላይም ብድር አለብን። እነሱም ሄደው የፕሬዝዳንቱ በር ፊት ተሰበሰቡ። ፕሬዝዳንቱም ረጋ ብሎ ወጥቶ ለምን በሌሊት እንደመጡና በጠዋት ብትመጡ ኖሮ በስርዓት መነጋገር አንችልም ነበር ብሎ ጠየቃቸው። አንዱ ወፍራምም የመጣነው ሐቃችንን ለመውሰድ ነው ብሎ መለሰለት። ፕሬዝዳንቱም የቅርንጫፉ አለቃ ጎንግ በራሱ ዚኖ እንደያለው እንኳን በደህና መጣ አለው። ጎንግም ለምን እንደመጣው ታውቃለህ አይደል? ባታውቅ ኖሮ ይሄን ተራራ ሁሉ እንደማልወጣ ታውቃለህ። ለአመታት የቆየው በእኛና
በህዋሳን መሃል ያለው ግንኙነት ሲል ሌላ ተጨማሪ 7 ቀን እንደሚሰጠው፣ በዚህ 7 ቀናቶች ውስጥ ከሱ የሚፈልገውን ገንዘብ ማግኘት ካልቻለ የህዋሳንን ቤተመንግስት ሙሉ በሙሉ ሽጦ ገንዘባቸውን እንዲከፍል ነገረው። ሚንግም ጮክ ብሎ ምን አለ። ምን እንደተፈጠረ ልጆቹን ይጠይቃል። እነሱም የኦሃዮን ደላሎች ህዋሳንን በችግሯ ጊዜ ገንዘብ እንዳበደሯት፣ እሱም 100,000 ያን ነው። ያን ማለት እነሱ ጋር ብር ማለት ነው። አሁን ደግሞ ለመመለስ ነው የመጡት አለ። ሚንግም ዝም በል አሁን እያስብኩበት ነው አለ። ልጁም ደንግጦ ፓወር ኦፍ ሆነ። ሚንግም ይሄን ችግር እንዴት ነው የሚፈታው ብሎ ራሱን ጠየቀ። ዦም እኔ አልገባኝም፣ እንዴት ይሄን ሁሉ ገንዘብ ህዋሳንን ሊያበድሩ ቻሉ ብሎ ጠየቀ። ልጁም እሱም ይሄን ነገር እንደማያውቅና የሚያውቀው ነገር ቢኖር እነዚህ ደላሎች አጭበርባሪዎች ናቸው፣ በተለይ ያ አለቃቸው ጎንግሮጆ የታሂዋሮ ቅርንጫፍ አለቃ በህዋዮን ውስጥ ትልቁ የደላሎች ክንፍ አለ። ሚንግም ታሂዋሮ የታሂዋሮ አለቃ በንዴት ብዛት አንገቱን መሰባበር ጀመረ። ልጁንም ይዞ በፊቱ ላይ እየጮኸ እና የታሂዋሮ አለቃ ገንዘባችንን ሊያስከፍለን ይፈልጋል፣ በዛ ላይም ቤታችንን አስይዞ ሊወስድብን ይፈልጋል። በእርግጥ ይሄ የታሂዋሮ ክንፍ ሲጀመር የህዋሳን ነው። ሚንግም ደግሞ የታሂዋሮ ክንፍ የነሱ እንደሆነ ራሱ ያስታውሳል። ሚንግም ዦ አሁኑኑ የሚፈልገውን አምጣልኝ አለው። ዦም ሄዶ የኒንጃ ልብስ አመጣለት፣ ምክንያቱም የውጭ ስራ ጊዜ ደርሷል ብሎ ከህዋሳንም ወጥቶ ወደ ደላሎች ቅርንጫፍ ሄደ። እሱም እዛ ሲደርስ በህዋሳን መውደቅ ላይ ድግስ ሲያደርጉ ያገኛል። እንዴት ገንዘብ ለማግኘት ወይም የህዋሳንን ቤተመንግስት ለመውሰድ ሲሉ በህዋሳን እንደተጫወቱና በእቅዳቸው እየተደሰቱ ጎንግም በአስተሳሰቡ ያደንቁታል። እነሱም እየጠጡና እየበሉ በህዋሳን ሲሳለቁ ጎንግ ሰምቷቸው እነዚህ ጅሎች ህዋሳን ምን እንደሆነች አያውቋትም፣ ምክንያቱም ኃይሏ ገንዘቧ ሳይሆን በታሪኳ ነው። የህዋሳንን ቤተመንግስት መውሰድ ከቻለ ለህዋሳን ጥላቶች እጥፍ ድርብ አድርጎ መሸጥ ይችላል። በታሪክ ውስጥ አንዴ ብቻ የማትጠራ ህዋሳን ማን ትወድቃለች ብሎ አሰበ። ጥንካሬዋ አሁን የሚበላው ከዳኪየ ቆዳ ጋር ራሱ አይነጻጸርም። አንዱም ቤተመንግስቱ ምን ታደርገዋለህ ብሎ ጠየቀው። ጎንግም ምንም ሀሳብ እንዳይገባውና ገና ብዙ እቅዶች ስላሉት ብቻ ዋናው ነገር በለገሰው ገንዘብ እጥፍ ድርብ አድርጌ እንደምመልስልህ ማወቅ አለብህ ብሎ ሁላቸውም የስኬት ብርጭቋቸውን አጋጩ። የቅድሙ ሰውየም በስክረት ብዛት ግራ ቀኝ ያለ ወደ ቤቱ ሲገባ የሆነ መንፈስን ያያል። እሱም ቀረብ ብሎ ሲመለከት ሚንግ ሆኖ እናገኘዋለን። ሰውየውም ሌባ አንተ ሌባ ነህ፣ ነገር ግን የቁመት ችግር ምንድን ነው? በዛ ላይ ልብስ ራሱ ከየት ነው የመጣው ብሎ ጠየቀው። ሚንግም እኔ ልሰርቅ አይደለም ያመጣሁት፣ 1-2 ጥያቄዎች ብቻ አሉ፣ ጥያቄ መልስና በስርዓት ገብተህ ትተኛለህ አለው። ሰውየውም እነዚህን የመሳሰሉ ጓደኞች እስካሉኝ ድረስ እንደዚህ አይነት ነገር በፍጹም አይሆንም ብሎት ቢያንስ እንዲያስተምሩት ጠባቂዎቹን አዘዛቸው።